ግብጽ በጅቡቲ አዲስ ወደብና ሎጂስቲክስ ግንባታ ላይ ልትሳተፍ መሆኑ ተሰምቷል። ግብጽ ለኢትዮጵያ ዓለም አቀፍ ንግድ ወሳኝ ማዕከል በሆነችው ጅቡቲ ውስጥ አዲስ የወደብና የሎጂስቲክስ መሰረተ ልማቶች ግንባታ ላይም ለመሳተፍ ተዘጋጅታለች። ይህ ተነሳሽነት በቅርብ ቀን የግብጽ ምክትል ጠቅላይ ሚኒስትር ጅቡቲ በሚያደርጉት ጉብኝት ወቅት ይጠናቀቃል ተብሎ የሚጠበቅ ሲሆን ጅቡቲም በላቀ ሎጂስቲክስ አቅሟም ትታወቃለች። ለዚህ ትብብር መሰረት የተጣለው በኖቬምበር 3 ቀን የግብጽ ልዑካን ቡድን መሪ የሆኑት ሙሐመድ ፋቲ ሙሳና የጅቡቲ ወደቦችና ነጻ ዞኖች ባለስልጣን ሊቀመንበር የሆኑት አቡበከር ኦማር ሃዲ በተገኙበት ወቅት ነው። ውይይታቸው በቅርቡ ለሚካሄደው የግብጽ ኢንዱስትሪ ልማት ምክትል ጠቅላይ ሚኒስትር ካሚል ኤልዋዚር ይፋዊ ጉብኝት ዝግጅቶችንም ያተኮረ እንደነበረ ይታወቃል። በጉብኝቱ ወቅት የሚፈረመው ስምምነት በርካታ ስትራቴጂካዊ ጉብኝቶችን ያካተተም ሲሆን ከነዚህ መካከል በቀጠናው የሚገኘውን ዘመናዊ የኮንቴነር ተርሚናል ሙሉ በሙሉ ወደ አረንጓዴ ወደብ ለመቀየር የሚያስችል የ20 ሜጋዋት የፀሐይ ኃይል ማመንጫ ፓርክ ግንባታን ይጨምራል። ከዚህ በተጨማሪ ጅቡቲ ለግብጽ ኤክስፖርት ማዕከል የሚሆን የ10 ሄክታር ሎጂስቲክስ ቀጠናም ልማትን እንዲሁም 5 ሚሊዮን ዓመታዊ አቅም ያለው አዲስ የኮንቴነር ተርሚናል ግንባታን ያካትታል። ባለስልጣኑ እነዚህ ፕሮጀክቶች የጅቡቲን ደረጃ በክልል ግንባር ቀደም የባህርና የሎጂስቲክስ ማዕከልነት ከፍ እንደሚያደርጉም ገልጿል። ይህ ልማት የተካሄደው ጎረቤት የሆነችው ኢትዮጵያ ኤርትራ ከ3 አስርት ዓመታት በፊት ነፃነቷን ከወሰደች ወዲህ የባህር በር ማግኘት ሳትችል በመቆየቷ ምክንያት ወደ ባህር ቀጥተኛ መዳረሻዋን ለማስመለስ በምትጥርበት ወቅት ነው።